ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለንም። ጥብቅ ደኖችን ጨምሮ ፓርኮችንና ታሪካዊ ስፍራዎችን በእሳት አቃጥሎ ማውደም የሚፈጽመው የበቀል እርምጃ ተባብሶ ቀጥሏል። በአፋብን ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አባናዶ ክፍለ ጦር የካቲት 15 ቀን 2018 ዓ.ም ባካሄደው ውጊያ የጠላት አከርካሪን መስበር አንጸባራቂ ድል መቀዳጀቱ ታውቋል። ተጋድሎ የተደረገው በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው በአማራ ሳይንት ወረዳ ልዩ ስሟ በለጩማ ተብሎ በሚጠራው አካባቢ ላይ ነው። በዚህ አውደ ውጊያ በሳጅን አባናዶ ክፍለ ጦር ስር አራተኛ ሬጅመንት አባላት በወሰዱት የጸረ ማጥቃት እርምጃ ከ32 በላይ የብልጽግና መከላከያ ሰራዊት አባላት ሙትና ቁስለኛ መደረጋቸውን የክፍለ ጦር ህዝብ ግንኙነት ክፍል አሳውቋል። አገዛዙ በውጊያው ከተገደሉበት በተጨማሪ የቆሰሉበትን ከ23 በላይ ወታደሮችን በ5 አምቡላንስ ጭኖ ወደ ለጋምቦ አቃስታ ከተማ ለሕክምና የወሰደ ሲሆን ከቁስለኞቹ መካከል 6ቱ የዲሽቃ ተኳሾችና ረዳቶች ናቸው። በአውደ ውጊያው ክላሽንኮቭ መሳሪያዎችና ሌሎች ወታደራዊ ግብአቶች በፋኖ ተማርከዋል ተብሏል። በዚህ አውደ ውጊያ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም አቅቶት ከባድ ኪሳራን የተከናነበው የአገዛዙ ኃይል በአካባቢው ከ25 ጊዜ በላይ የሞርተር ድብደባ በመፈጸም ውድመት አድርሷል። የሞርተር ጥቃት የተፈጸመው የአካባቢው አየር ንብረት ለመጠበቅ በማህበረሰቡ የደን ችግኞች ተክሎበት በነበረ ማሳ ነው። ይህ በእንዲህ እንዳለ በአፋብን ቴዎድሮስ ዕዝ 109ኛ ኮር በካድሬና ባንዳዎች ላይ የሚወሰደው እርምጃ አጠናክሮ ቀጥሏል። በኮሩ ስር ከ77ኛ ክፍለ ጦር ከ88ኛ ክፍለ ጦር የተወጣጡ የልዩ ኦፕሬሽን ምድብተኞች የካቲት 17 ቀን 2018 ዓ.ም ምሽት በቡሬ ወረዳ በመሃል ቁሽ ከተማ ሰንጥቀው በመግባት አንድ ሚሊሻን ጠርናፊ ከነግብረ አበሮቹ መግደላቸውን ኮሩ አሳውቋል። በኦፕሬሽኑ 10 አለቃ ዳምጤ ረጋሳ የተባለው የሚንሻ ጠርናፊን ጨምሮ ሌሎች ከነሁለት ግብረ አበሮቹ ነው የተገደለው። የሚንሻ ጠርናፊው 10 አለቃ ዳምጤ ረጋሳ የብልጽግና አገዛዝን አትደግፉም ትቃወማላችሁ በሚልና የፋኖ ቤተሰብ ናችሁ በሚል ስሁት ምክንያት ንጹሃኖችን ሲያስገድልና ሲያሳስር እንዲሁም ሀብት ንብረት ሲዘርፍ የነበረ ቀንደኛ ባንዳ መሆኑ ነው የኋላ ታሪኩ የሚያስረዳው። የባንዳ ጀንበር ጠልቃለች። ፋኖ ከጠላትነት ብልጽግና ጎን ተሰልፈው በህዝባቸው ላይ ለሚፈጸመው የዘር ጭፍጨፋ ተባባሪ የሆኑ ባንዳዎች ላይ ከወትሮ የተለየ እርምጃ እየወሰደ መሆኑን ለማረጋገጥ ተችሏል። የምርጫ ቦርድ ውሳኔ በፍርድ ቤት ጊዜያዊ እገዳ ተጣለበት። ከፍተኛ ቁማር እየተቆመረበት ያለው ሰሞነኛው የምርጫ ወሰን ጉዳይ ዛሬም አዲስ ቁማር ተሰምቷል። የፌዴራል ከፍተኛ ፍርድ ቤት 5 የምርጫ ክልሎችም የትግራይ ክልል ውጭ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው በተላለፈው ውሳኔ ላይ ጊዜያዊ የእግድ ውሳኔ ተላልፏል። ፍርድ ቤቱ እግዱን ያስተላለፈው ከዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ የቀረበውን የእግድ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤት ያቀረበው በፕሬዝዳንቱ አቶ ጌታቸው ረዳ በኩል ነው። ዛሬ ሐሙስ የካቲት 19 ቀን 2018 ዓ.ም ለከፍተኛው ፍርድ ቤት ለቀረበው አቤቱታ ተከሳሽ ወይም ተጠሪ የተደረገው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ መሆኑን አቶ ጌታቸው በማህበራዊ የትስስር ገጻቸው ያጋሩት የፍርድ ቤት ሰነድ አመልክቷል። ምርጫ ቦርድ በፍርድ ቤት አቤቱታ የቀረበበት በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎችን በተመለከተ ባለፈው ሰኞ ይፋ ባደረገው ውሳኔ ነው። እነዚህ የምርጫ ክልሎች ሁመራ፣ አዲረመጽ፣ ጠለምት፣ ኮረማ ፍላና ራያ አላማጣ ናቸው። በ5ቱ የምርጫ ክልሎች የሚደረገው የፓርላማ ምርጫ በቀጥታ እንዲሆንና ለክልል ምክር ቤት መቀመጫዎች የሚደረገው ምርጫ አመቺ ጊዜ ተመርጦ ወደፊት እንዲካሄድም በመጀመሪያ የወሰነው የፌዴሬሽን ምክር ቤት መሆኑን ቦርዱ በወቅቱ አስታውቆ ነበር። የፌዴሬሽን ምክር ቤት ውሳኔውን ያስተላለፈው በአማራና በትግራይ ክልል ያለው የይገባኛል ጥያቄ በህገ መንግስት ውሳኔ እስከሚፈታ ድረስ መሆኑም ተገልጿል። በመጪው ግንቦት ወር መጨረሻ የሚደረገው የሀገር አቀፍ ምርጫ በፌዴሬሽን ምክር ቤት ውሳኔ መሰረት እንደሚያስፈጽም ምርጫ ቦርድ ይፋ ካደረገ በኋላ ስምረት ፓርቲን ጨምሮ የትግራይ ክልል በተለያዩ አካላት ከፍተኛ ተቃውሞ አሰምተዋል። ስምረት ፓርቲ በዕለቱ ባወጣው መግለጫ ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነት የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነት የሚያውጅ ነው ሲሉም አውግዘውታል። የፌዴሬሽን ምክር ቤትና ምርጫ ቦርድ ባስተላለፏቸው ውሳኔዎች ላይ የማስተካከያ እርምጃ ካልተወሰደ በምርጫ እንደማይሳተፍ ያስጠነቀቀው ስምረት ፓርቲ ከ2 ቀን በኋላ ጉዳዩ ወደ ፍርድ ቤት ወስዶታል። ጉዳዩን የተመለከተው በዛሬው ዕለት የተመለከተው የከፍተኛ ፍርድ ቤትም በስምረት ፓርቲና ምርጫ ቦርድ መካከል የሚደረገው ክርክር ተለይቶ ተለዋጭ ትዕዛዝ እስከሚሰጥ ድረስ ውሳኔው ለጊዜው ታግዶ እንዲቆይ ትዕዛዝ ተሰጥቷል። ገለልተኛ ሆኖ የማያውቀው ፍርድ ቤት ይህን ያደረገበት ምክንያት አገዛዙ እየሰራው ባለው ቁማር ነውም እየተባለ ነው።
ዶክተር ደሳለኝ ጫኔና ክርስቲያን ታደለ ከሻቢያ ጋር ይሰራሉ ሲሉ የብልጽግናው ጋሻው መርሻ ተናግረዋል። ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ የሻቢያን የውክልና እንቅስቃሴ ሲያካሂዱ ነበር ሲል ከሷቸዋል። ከብልጽግና ጋር የተለጠፈው የአማራ ብሔራዊ ንቅናቄ አብንም ከፍተኛ አመራር የሆነው ጋሻው መርሻ ከፓርቲው ተለይተው ስለሚገኙት አመራሮች ለቢቢሲ በሰጡት መግለጫ ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ የሻቢያን የውክልና ተልእኮ ሲያራምዱ እንደነበር ተናግረዋል። አመራሩ ከቢቢሲ ጋር ባደረገው ቆይታ በፓርቲው ውስጥ ተፈጥሯል የሚባለውን ክፍፍል በማስተባበል እነዚህ ግለሰቦች ከፓርቲው የተባረሩትም በስነ ምግባር ጉድለትና ከድርጅቱ የፖለቲካ መስመር ውጪ በመንቀሳቀሳቸው መሆኑንም አስታውቀዋል። የበለጸገው ጋሻው እንደገለጸው እነ ዶክተር ደሳለኝ የሚያደርጉትን ትግል ለአማራ ሕዝብ የሚደረግ ሳይሆን የኤርትራን ወይም የሻቢያን ፍላጎት የሚያስፈጽም ነው። ግለሰቦቹ የፓርቲውን አቋም ሳይሆን የግል አጀንዳቸውን ሲያራምዱ በመገኘታቸው በስነ ምግባር ጉድለት ከፓርቲው እንዲባረሩ ተደርገዋል ሲል ተደምጧል። በፓርቲ ውስጥ የነበረው ልዩነት በመንግስት ስልጣን መያዝ ላይ ሳይሆን መንግስትን በኃይል መገልበጥ አለብን በሚሉና ሰላማዊ ትግል ብቻ ነው አዋጩ በሚሉ ኃይሎች መካከል የተፈጠረ መሰረታዊ የሀሳብ ልዩነት ነው ብለዋል። ትግሉ ተሽጧል የሚሉ አካላት በጓሮ በኩል ግን ከእነርሱ የተሻለ እኛ እናገለግላለን፣ እኛን ሹሙን በማለት ለመንግስት ደብዳቤ ሲያስገቡ የነበሩ ናቸው ሲሉ የበለጸገው ጋሻው ወርፏል። የበለጸገው ጋሻው መርሻ በመጨረሻም ግለሰቦች በሚዲያ ስለጮሁ ብቻ በፓርቲው ላይ የሚያመጡት ተጽዕኖ እንደሌለና የአማራ ብሔራዊ ንቅናቄ አብን ከግለሰቦች መለዋወጥ በላይ ጠንካራ መሆኑን ተናግረዋል። እንዲሁም ፋኖንና እየተደረገ ያለውን የአማራን ህዝብ ትግል የተጠለፈና የወያኔና የሻቢያ እጅ ያለበት ነው ሲሉም ተናግረዋል። ለቢቢሲ ቃለ መጠይቅ ሲያደርጉ የነበሩት ጋሻው ለተጠየቁት ጥያቄ በቂ ማብራሪያ ሳይሰጡ ስልካቸውን ዘግተውባቸዋል። እድሜ ልካቸውን ነፍስ ለማዳን የሚሰሩት ወንድም እህቶቻችን ነፍሰ በላው አገዛዝ በአማራነታቸው በግፍ የገደላቸው ዶክተሮች ጊዜያዊ ዝርዝር ይፋ ሆኗል። ኢትዮጵያ ውስጥ አንድ ዶክተር አስተምሮ ለማስመረቅ 27 ዓመት በላይ ይፈጃል። በአጠቃላይ ያሉት ዶክተሮች ከ130 ሚሊዮን ህዝብ ጋር ሲነጻጸር እጅግ በጣም አነስተኛ። ይህም በሂሳብ ስሌት ሲቀመጥ አንድ ስፔሻሊስት ዶክተር በአማካኝ ለ1 ሚሊዮን ህዝብ እያገለገለ ነው ያለው ማለት ነው። ይህ ሁሉ እንዳለ ሆኖ ጨፍጫፊው የአብይ አህመድ አገዛዝ የአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት በከፍተኛ ደረጃ የህክምና ባለሙያዎችን አስቀድሞ የመግደል የዘር ማጥፋት ስልት እየተከተለ ይገኛል። እረኛውን ምታው መንጋው ይበተናል የሚል የዘር ጨፍጫፊዎች የዘር ማጥፋት መፈክር እንደ ስልት የሚከተለው አብይ አህመድ ባለፉት 7 ዓመታት ብቻ እጅግ በጣም ብዙ የጤና ባለሙያዎች ተገድለዋል። እድሜ ልካቸውን ነፍስ ለማዳን የሚሰሩት ወንድሞቻችን ነፍስ በላው አገዛዝ በግፍ የገደላቸው የአማራ ዶክተሮች በርካታ ናቸው። ከእነዚህም ውስጥ ዶክተር በኃይሉ ኃይሉ ሲሆኑ እውቁ የሰርጀሪ ህክምና ባለሙያ ዶክተር በኃይሉ ኃይሉ እሁድ ጠዋት አዲስ አበባ ውስጥ የጠዋት ሩጫ በማድረግ ላይ ሳሉ ግድያ እንደተፈጸመባቸው ታውቋል። ሌላኛዋ ዶክተር ኤልሳቤት ተሾመ ናት። በሚያዝያ 14 ቀን 2016 ዓ.ም በደብረ ማርቆስ ከተማ የአብይ አገዛዝ ኃይሎች ዶክተር ኤልሳቤት ተሾመ ከስራ ወጥታ ወደ መኖሪያ ቤቷ እየተመለሰች ባለችበትም በጥይት መጥተው መግደላቸው ተረጋግጧል። እንዲሁም ዶክተር ገብረ ሚካኤል ወልደ አማኑኤል የተባለው ሚያዝያ 16 ቀን 2017 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ ከዓለም ከተማ ቅርብ ርቀት ላይ ስሙ ማጋስ ቀበሌ መሳለሚያ በተባለ ቦታ መከላከያ በህዝብ ማመላለሻ ሚኒባስ ተሽከርካሪ ላይ ጠዋት 2 ሰዓት ተኩል የከፈተው ጥቃት የዓለም ከተማ እናት ሆስፒታል ከፍተኛ የህክምና ባለሙያ የሆነው ዶክተር ገብረ ሚካኤል ወልደ አማኑኤል የ1 ዓመት ጨቅላ ህፃንና 8 ሰዎች ተገድለዋል። ሌላው በወቅቱ አነጋጋሪ የነበረው ዶክተር አንዱዓለም ዳኜ ነው። በጥር 24 ቀን 2017 ዓ.ም የኦሮሞ ብልጽግና አገዛዝ ወታደሮች በአማራ ክልል ባህር ዳር ከተማ ዶክተር አንዱዓለም ዳኜ የተባሉ ሰላማዊ ሰው መግደላቸው ይታወቃል። ዶክተር ሜሪ አበበ በጎንደር ዩኒቨርሲቲ ጀማሪ ዶክተርና ዶክተር ጥበቡ አለነ ጥቅምት 9 ቀን 2017 ዓ.ም በጎንደር ዩኒቨርሲቲ ሪፈራል ሆስፒታል የሁለተኛ ዓመት የጠቅላላ ቀዶ ህክምና ሐኪም የነበረው ዶክተር ጥጋቡ አለነ ከሆስፒታሉ በር ፊት ለፊት በአገዛዙ ተገድሎም ተጥሎ ተገኝቷል። የቅርብ ጊዜው ዶክተር ጸጋውን ስሜን ጥር 26 ቀን 2018 ዓ.ም የአገዛዙ ቅጥረኛ ወታደሮች ከሚሰራበት ስፍራ እየደበደቡ ወሰዱትም። በዕለቱ ከምሽቱ 4 ሰዓት ላይ በጥይት ደብድበው ከገደሉት በኋላ ቤተሰቦቹ ወደ ስፍራው በመሄድ አስከሬኑን እንዲወስዱ በገዳይ ሃይላይት መጠየቃቸው ታውቋል። ዶክተር አቤኔዘር ጌታቸው ጎንደር ዩኒቨርሲቲ የ3ኛ ዓመት የቀዶ ህክምና ተማሪ ሞቶ ተገኝቷል። ዶክተር ሄኖክ ተስፋዬም ህዳር 21 ቀን 2016 ዓ.ም በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ በምትገኘው ወገል ጤና በተባለ ቦታ በአምቡላንስ ላይ በተፈጸመ የድሮን ጥቃት ተገድሏል። ሌላው ዶክተር በእውቀቱ አንዳርጌ በባህር ዳር ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ 6ኛ ዓመት የህክምና ዶክትሬትን በድንገት ሞቶ ተብሎ ተዘግቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዘን ቸር ተመኘንም።